ቸውና ያመለጡን ነገሮች ለማካካስ ምን ሄድበት ኢማም ሰፍዋን ሰውሪ ረህመቱላህ አለይ አንድ ጊዜ ቁጭ ብለው ወንጀሎችን ጻፍኳቸው ይላሉና 30 ሺህ ወንጀሎችን ጻፍክ ይላሉና ያን 30 ሺህ ወንጀል ጽፈው ግን አለቀሱ እኔ የቆጠርኩት ይሄ ነው እኔ ሳልቆጥረው አላህ የቆጠረው አህሳሁላህ ፈነሱ ይላል ቁርአን እኛ መዝግበናል እነሱ ግን ረስተውታል ይላል ምን ያክሉ ይሆን እነዚህ ሰዎች የሚቆጠሩ ወንጀል ኑሯቸው ቆጠሩ በእምራቸው 30 ሺህ ወንጀል እኛ ዛሬ የሰራነው ወንጀል እንኳን ቆጥረውም አናውቀውም ምክንያቱም እንዴት በምን እንደምንሰራና እነዚህ ሁሉ ሰቀጣ እነዚህ ሁሉ መውደቅ እነዚህ ሁሉ መንጠባጠብ እነዚህ ሁሉ መዳከም በእኛ ህይወት ውስጥ ስላሉ ይሄንን ለማካካስ ስራዎቻችንን ለማሳመር መጨረሻችንን ለማስተካከል አሽረል ወአኸር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያክል ታላቅ ሰው ተخلي አድርገው ቤተሰቦቻቸውን ሳይቀር ወደ ኢቲካፍ አስገብተው ከሻህዋ ከዱንያ ስሜት ከዱንያ ፍላጎት ከዱንያ ጣጣ ስራ ራሳቸውን አግልለው ለዚህ ጊዜ ብቻ ራሳቸውን ሰጥተው የሚያሳልፉበት ጊዜ እንደነበረ ይነገራልና እኛ በዚህ አሽረል ወአኸር በዚህ መጨረሻዎቹ 10 ቀናቶች ላይ የበለጠ ወደ አላህ እየተቃረብን የምናለቅስበት ያ ረብ ይያልን የምንቆምበት አላህ Subhanahu Wa Ta'ala ይሄን ረመዳን ለባሮቹ ነፃ መውጫ ጊዜ አድርጎታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት ኢነ ሊላሂ ኢውተቃ ወذلك في كل ليله አላህ ከጀሃነም ነፃ የሚያወጣቸው ሰዎች አሉ ይሄ ደግሞ በየሌሊቱ የሚስተናገር ነው ይላሉ አሽረል ወአኸር ላይ ደግሞ እጥፍ ድርብ የሆነ ነው በውስጡ ትልልቅ ተአምራቶችን ልዩ ግዚያቶችን የያዘ ጊዜ ከመሆኑ አንፃር በዚህ ጊዜ ውስጥ ምን ሰራው ስራ ትልቅ ነው ይሄን አሽረል ወአኸርን ኢዕቲካፍ በማድረግ ከዱንያ ገለል ብለን አኸራን በማስተዋወስ ያለፈ ስራቸውን ተቅሲራችንን ክፍተታችንን ያተለቀ ጣያታችንን እስቲዕዳድ ለማድረግ የመጨረሻዎቹ 10 ቀናቶችን የበለጠ በርትተን ረሱል አሚን እንደሚያደርጉት እንደነበረው ለሊቱን ሐይ በማድረግ ለ10 ቀን እንድናሳልፍ አደራል አለሁኝ 10 ቀናቶች በጣም ትንሽ ናቸው ብዙ ግዚያቶች አላግባብ ለሊቱን ቆመን እናሳልፋለን ለአኺራ ስንቃችን ለሊቱን ቆመን ያሳልፈን አላህን እየተገዛን ወደ አላህ እንቀርብበት አላህ ከሚመራቸው ሰዎች አድርገን በቀጣይ ጊዜ እንገናኛለን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ